ምርጡን ተማሪ የመፈለግ ዘመቻችን የመጨረሻው ዙር ላይ ደርሷል። የተከበራችሁ የአርቲስት ሃጫሉ ሁንዴሳ ትምህርት ቤት የሥራ አመራሮች፣ መምህራን፣ የተከበራችሁ መላው የኢትዮ ጥሪት ቤተሰቦች፣ ውድ ተማሪዎቻችን እንዲሁም ደግሞ የዛሬው ድምቀት የሆናችሁ ተወዳዳሪ ተማሪዎቻችን እንኳን ለመጨረሻው ዙር የተማሪዎች የጥያቄና መልስ ፕሮግራማችን በሰላም መጣችሁ። እንደምታውቁት ይህ የጥያቄና መልስ መርሃ ግብር የተዘጋጀው በኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር እህት ድርጅት የሆነው የኢትዮ ጥሪት በጎ አድራጎት ድርጅት ከአቃቂ ቃሊቲ ክፍለ ከተማ ትምህርት ጽሕፈት ቤትና የፋይናንስ ክፍል ጋር በጋራ በመተባበር ነው። እናንተም ለፕሮግራማችን መጨረሻ ላይ ስለተገኛችሁ በክብር የጠራናችሁ እንግዶችም እዚህ ስለተገኛችሁ በድጋሚ በጣም አድርገን እናመሰግናለን። እንደምታውቁት የበጎ አድራጎት ድርጅታችን በትምህርት ቤታችሁ ላይ ያለውን ድጋፍ ዛሬ ደግሞ ተማሪዎችን በማበረታታት ላይ ቀጥሏል። ምክንያቱም ሁለቱም ድርጅቶቻችን ማለትም የኢትዮ ጥሪት በጎ አድራጎት ድርጅትም ሆነ የኢትዮ ጥሪት ህብረት ስራ ማህበር ሁለቱም የሰው ልጅ ትልቁ ጥሪት ዕውቀት ነው የሚል ትልቅ ጽኑ እምነት ስላለው ነው ማለት ነው ይሄንን ያዘጋጀው። ከዚህም በተጨማሪ ደግሞ እናንተን የስድስተኛ ክፍል እንዲሁም የስምንተኛ ክፍል ተማሪዎቻችንን በሚቀጥለው የክልል አቀፍ ፈተና ብቁና ዝግጁ አድርጎ ለማብቃት ነው። ለወደፊቱም ደግሞ የትምህርት ጊዜያችሁ ስንቅ ለማሰነቅም ጭምር ነው ማለት ነው። ስለዚህ እንደምታውቁት የተለያዩ ዙሮች ነበሩን። እናንተንም ተሳታፊ የሚያደርግ ነበር። ተወዳዳሪ ተማሪዎችን ብቻ ሳይሆን እናንተንም ተሳታፊ የሚያደርግ ነው። ወርክሺቶች እስከዛሬ ስትሰሩ ቆይታችኋል አይደል? ዛሬ ደግሞ ያንኑ ወርክሺት ለመጨረሻ ጊዜ ተወስዳላችሁ። እስከዛሬ የነበሩ አሸናፊ ተማሪዎቻችን የአሸናፊዎች አሸናፊ የወርክሺቱ ማለት ነው በመጨረሻው ውድ መምህራኖቻችሁ ውድ ወላጆቻችሁ በሚገኙበት በወላጆች ቀን ሽልማቱን የምታገኙ ይሆናል። የዛሬውንም ወርክሺት ጨምሮ ማለት ነው። ስለዚህ ተሳትፏችሁን ጠንከር አድርጋችሁ እንድትቀጥሉ እያሳሰብኩኝ የመጀመሪያው ፕሮግራም የሚሆነው ምንድነው ታዲያ እዚህ ጋር የሚገኙ የክብር እንግዶች አሉ። እነሱ የክብር እንግዶች እንዲሁም ደግሞ የሃጫሉ ሁንዴሳ ምክትል ርዕሰ መምህር የሆኑት በዚህ ጋር ፊት ለፊታችሁ ጠራና ወርክሺቱ ደህንነቱ እንዲጠበቅ ይከፍቱልናል። ስለዚህ ሞራል እየሰጣችሁ የትምህርት ቤታችንን ርዕሰ መምህር አቶ ለሚን መምህር ለሚን ወይዘሮ ዓለም ፀሐይን ወይዘሮ አስቴርን እንዲሁም ዶክተር የኋላሸትን ሞቅ አድርጋችሁ ወደ መድረክ ትጋብዙልኛላችሁ ማለት ነው። ሞራል ያንሳል። ሞቅ አድርጋችሁ የመጨረሻውን ዙር የሚመጥን እናመሰግናለን። ይህንንም ወርክሺት ዛሬ በጥንቃቄ ሰርታችሁ ለመምህራኖቻችሁ ነው የምትመልሱት። አሁንም በባለፈው ዙር ተሸላሚ የነበራችሁ ተማሪዎቻችን የአሸናፊዎች አሸናፊ ልዩ ፕሮግራማችን በሆነው የመዝጊያ ፕሮግራም ቀን ልዩ ሽልማት የሚሰጣችሁ ነው የሚሆነው ማለት ነው። ስለዚህ ወርክሺቶቹን እዚሁ ፊት ለፊታችሁ እንቀዳለን። ሞራል ያስፈልጋቸዋል። ሞቅ አድርጋችሁ ወርክሺቶቹን ይቀደዳሉ ማለት ነው። እጅግ በጣም አድርገን እናመሰግናለን። ስለዚህ አሁንም ሞቅ አድርጋችሁ ወደ ቦታቸው ትሸኙልናላችሁ ማለት ነው። በጣም አድርገን እናመሰግናለን። እንደምታውቁት እናንተ ስድስተኛ ክፍል ክልል አቀፍ ፈተና እንደሚጠብቃችሁ ይታወቃል። እዚህ ጋር ከጥያቄና መልሱ ባሻገር በርትታችሁ አጥንታችሁ ተምራችሁ ነገ የሀገር ተረካቢ እስከመሆናችሁ ድረስ የተማረ ሰው ብርሃን ሁሉ ያለው በማንኛውም ሰዓት ወደ ገንዘብነትና ወደ ቁስነት መለወጥ የሚችል ዕውቀት ባለቤቶች ናችሁና እናንተም ለራሳችሁ አንድ ጊዜ ሞቅ ያለ ሞራል ስጡልኝ። በቀጥታ የምናልፈው ወደ ጥያቄና መልስ ፕሮግራማችን ነው የሚሆነው ማለት ነው። የጥያቄና መልሳችን የሚካሄደው እንደምታውቁት በአማርኛና በአፋን ኦሮሞ ነው። ስለዚህ ተቀዳሚ የምናደርገው የአማርኛውን
ፕሮግራም ነው የሚሆነው ማለት ነው። የአማርኛውን ፕሮግራም እንደምታስታውሱት ባለፈው ውድድር ከፍተኛ ትንቅንቅ በማካሄድ 3 ተማሪዎች ነበር የቀሩን። እነኚህ 3 ተማሪዎች ደግሞ ዛሬ ከፍተኛ ፍልሚያ አካሂደው ከ1 እስከ 3 የሚወጣው በደረጃ እንለይና የመጨረሻው የሽልማት ፕሮግራም የሚሆነው የወላጆች ቀን ተማሪዎች ውድ መምህራን እንዲሁም ውድ ቤተሰቦቻችሁ በሚገኙበት ነው የሚኖረው። ስለዚህ እስከ ዛሬ ባሳያችሁት ዲሲፕሊን እና ባሳያችሁት ከፍተኛ መነቃቃት ነው እንግዲህ ዛሬ ማብረን የምንቆየው። ስለዚህ 3ቱን ተወዳዳሪ ተማሪዎቻችን ከፍ ባለ ሞራል ወደዚህ መድረክ ተጋብዙልኛላችሁ ማለት ነው። በአማርኛ የምትወዳደሩ 3 ተማሪዎች እሺ በጣም እናመሰግናለን። እንዲህ ከወዲሁ መልካም እድል እየተመኘሁላቸው መድረኩን ለተወዳዳሪ ተማሪዎች መምህራንና ዳኞች የምለቅ ነው የሚሆነው። ከዚህ በፊት ስናደርግ እንደነበረው ተማሪዎች እጣ ያነሳሉ፣ በዛ መሰረት ይወዳደራሉ ማለት ነው። እናንተም ደግሞ ጥያቄዎች በተጠየቁና በመለሱ ሰዓት ሞራል እየሰጣችኋቸው እያነቃቃችኋቸው እንድትጠብቋቸው ከወዲሁ መልእክቴን አስተላልፋለሁ። ዝግጁ ናችሁ አይደል? ስለዚህ በቃ መልካም እድል እየተመኘኝ ከወዲሁ ለመምህራኑና ለእናንተ ጊዜውን ለቃሉ። አመሰግናለሁ። The grade 6 students, contestants from grade 6 students are going to pick their order randomly, so please invite them to pick their order. Okay, you have already picked your order, so I would like to invite all the 3 contestants to the podium and to be asked the English questions. So all of you should be stand here, and I begin with the student who pick the first number or number 1. All of you come to the stage, please. Come to the podium. Yes. And introduce yourself to the audience, beginning with the student who holds number 1. My name is Barakat Girma. I come from grade 6. My name is Musab Jamil. I come from grade 6A. My name is Eyob Gabre Sadiq. I came from grade 6D. Okay, Barakat, you are going to be asked question number 1. Look on the screen for better understanding of the question. Question number 1 says, I'm sorry, my test result which I scored in English test was really blank. I must study hard to improve it. A, champion. B, encouraging. C, popular. D, discouraging. Be encouraging. Be encouraging. He tried his best, but the question is not answered. Which come is the right answer? Yes, please, at the back. D is the correct answer. It's discouraging. It was not good. Be relaxed, Barakat. Who is with number 2? Musab. You are going to be asked, Musab, question number 2. Oh my God. Ethiopian traditional food is very blank. I love doroet, porridge, and injera. Which word can complete this incomplete sentence? A, passenger. B, boring. C, challenge. D, delicious. D, delicious. Amazing. Okay, the next question is for Eyob. Eyob, you are going to be asked question number 3. Question number 3 says, Ganna, Gebeta, and Akukulu are blank games of Ethiopia, which are played by all Ethiopians. Which word is appropriate to complete this question, this incomplete sentence? A, discouraging. B, boring. C, traditional. D, challenge. C, traditional. Amazing, he's correct. Barakat, you are going to be asked question number 4. Barakat, relax and try your best. Number 4 says, time is the most blank resource. We have to use it properly.
Once it passes, it never comes back. Which one is suitable to complete this incomplete sentence? The first incomplete sentence. A, discouraging. B, precious. C, delicious. D, boring. D, precious. Fantastic, precious. Musab, you are going to be asked question number 5. Last year, I and my classmates watched Unity Park. It was really blank time. I will remember it forever in my whole lifespan. Which one is appropriate word to complete the second incomplete sentence? A, unforgettable. B, boring. C, discouraging. D, champion. A, unforgettable. Unbelievable, he's correct. And Eyob, are you ready? Yes, sir. You are going to be asked question number 6. I am a fan of Arsenal Football Club. My team has been winning since the beginning of the season. I'm sure Arsenal is going to be a blank at the end of the season. Which one is suitable to complete the last sentence? Eyob, A, traditional. B, champion. C, boring. D, passenger. B, champion. Wow, he's correct. They have already finished the English question. They are going to be asked the mathematics question. So you shouldn't go back to there. So stand here. እሺ ወደ ሂሳብ ጥያቄና መልስ እንሄዳለን። ሁላችሁም ተዘጋጁና ራሳቸውን ፍሪ አድርጉ። ጥያቄ ቁጥር 1 በረከት ከሚከተሉ መካከል ትክክለኛ የሆነው የትኛው ነው? ሀ 4 ሙሉ 1 አምስተኛ እኩል ይሆናል 4.45 ለ 0.431 እኩል ይሆናል 431% ሐመሯ 3 ሙሉ 2 አምስተኛ እኩል ይሆናል 3.4 መ 2.35 እኩል ይሆናል 35%። ሐመሯ 3.4 ሐመሯ 3.4 ነው እኩል ይሆናል የሚለው ትክክል ነው። በትክክል መልሶታል። ሙሳብ ዝግጁ? ጥያቄ ቁጥር 2 ስክሪኑ ላይ ያው አንግል ወ እና አንግል ደ ቀጤ አሟይ አንግሎች ናቸው። አንግል ወ እኩል ይሆናል አንግል ደ ሲቀነስ 30 ቢሆን አንግል ደ ልኬቱ ስንት ይሆናል? ሀ 30 ዲግሪ ለ 45 ዲግሪ ሐመሯ 60 ዲግሪ መ 90 ዲግሪ። ሐመሯ 60 ዲግሪ። ሐመሯ 60 ዲግሪ በትክክል መልሷል። ኢዮብ ዝግጁ? ጥያቄ ቁጥር 3 ከሚከተሉት ውስጥ የጎን 3 ጎንዮሽ ርዝመት መሆን የማይችለው የትኛው ነው? ሀ 3 ሴንቲሜትር 4 ሴንቲሜትር 5 ሴንቲሜትር ለ 1 ሴንቲሜትር 4 ሳንቲሜትር 6 ሳንቲሜትር ሐመሯ 8 ሳንቲሜትር 6 ሳንቲሜትር 10 ሳንቲሜትር መ 7 ሳንቲሜትር 5 ሳንቲሜትር እና 9 ሳንቲሜትር። ለ በትክክል መልሷል። በረከት ዝግጁ? ጥያቄ ቁጥር 4
2 ሸ ሲቀነስ 5 ያንሳል ወይም እኩል ይሆናል 3 በሚለው ያለ እኩልነት አረፍተ ነገር መስሪያ ክልሉ መቁጠሪያ ቁጥር ቢሆን የሸ መፍትሄ ስብስብ የሆነው የትኛው ነው? ሀ 0 1 2 3 እና 4 ለ 1 2 3 እና 4 ሐመሯ 1 2 እና 3 መ 0 1 2 3 4 እና 5 ለ በትክክል መልሷል። ሙሳብ ዝግጁ? ጥያቄ ቁጥር 5 የ5 1 4 ጠ 8 እና 7 አማካይ 5 ቢሆን የተለዋዋጩ ዋጋ ቁጥር ስንት ነው ወይም ስንት ይሆናል? ሀ 5 ለ 6 ሐመሯ 0 መ 25 ሀሌታሃ 5 ሀሌታዋ ብሏል። በትክክል መልሷል። ኢዮብ ዝግጁ? ጥያቄ ቁጥር 6 የሁለት ቁጥሮች ብዜት 540 እና ትንሹ የጋራ ብዜታቸው 20 ቢሆን ትልቁ የጋራ አካፋይ ስንት ይሆናል? ሀ 54 ለ 108 ሐመሯ 27 መ 56 ሐመርሃ 27 ሐመሯ 27 በትክክል መልሷል። ጨርሰዋል። ወደ መቀመጫችሁ ተመለሱ። ቁጭ በሉ። ውድድሩ እንዴት ነበር? አሪፍ ከሆነ እስቲ ሞቅ አርጋችሁ ሞራል ስጧቸው። እንደምታያቸው ነበሩ። ራሳቸውን በደንብ ሲያዘጋጁ እንደነበረ የሚያመላክት ነው። ከፍተኛ ትንቅንቅ ሲያሳዩም ነበረ። እስቲ ሁለት ሰዎች እኩል ነበር የወጡት አይደል? ማና ማን ነበሩ? በቃ እነሱን በደንብ ሞቅ አድርጋችሁ ሞራል እየሰጣችሁ ታግዟቸውና ማነው ቀጣዩ ላይ አንደኛና ሁለተኛ የሚለውን እንለያለን። ምክንያቱም አንዱ ተማሪ ምንም ጥያቄ አልሳተም ነበር አይደል? ማነው እሱ? እሺ ጥያቄ ያልሳተው። ስለዚህ እነሱን እንለያቸዋለን ማለት ነው። ተወዳዳሪ ተማሪዎቻችንም ሆኑ እናንተ ስንተኛ ናችሁ? አይሰማኝማ። ስንተኛ ናችሁ? በጣም አሪፍ አንደኛ ናችሁ። ስለዚህ እናንተ ሀገር ተረካቢ ተማሪዎቻችን እስከሆናችሁ ድረስ በርትታችሁ ትምህርታችሁ ላይ ጠንከራችሁ መስራት አለባችሁ። ምክንያቱም ትምህርት የስኬት መሰረት ነውና ማለት ነው። ስለዚህ በቀጥታ ማልፈው ወደ ውድድሩ ነው። ከውድድሩ በፊት ግን ይህንን ፕሮግራም ስፖንሰር አድርጎ እያዘጋጃላችሁ የሚገኘው የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር እህት ድርጅት የሆነው የኢትዮ ጥሪት በጎ አድራጎት ድርጅት በዚሁ በአርቲስት ሃጫሉ ሁንዴሳ ትምህርት ቤት ነው። አንድ ጊዜ እስቲ ለበጎ አድራጎት ድርጅቱ ሞቅ አድርጋችሁ ሞራል ስጡልኝ። ስለዚህ በቀጥታ ሁለቱን ተማሪዎች የመለየት ስራ ነው የሚሆነው። መድረኩን አሁንም ለመምህራኑና ለተማሪዎች ለቃለው። መልካም እድል ይሁንላችሁ። Okay, as we have witnessed, two students have scored the same result.
student Eyob and Musab. So we are going to identify the winner, the one who stands best, by providing them with a question, a sentence. So get ready. I'm going to display the question on the screen. So you try to change the sentence which is going to be displayed on the screen as based on the instruction. As soon as you've finished writing, you will bring to me. Are you ready? Okay. Change this sentence into question sentence. Go there. As you can see on the screen, the instruction says change into question sentence. The statement sentence says Chinese are hardworking people. When we change it into question sentence, we have to say, are Chinese hardworking people? So, Musab answered the question correctly. So, clap your hand for him. Eyob tried, but he's not correct. So, they have already finished. እሺ እንግዲህ እንደተመለከታችሁት በሚገርም ሁኔታ ማን አሸናፊ እንደሆነ ለይተናል። ማን ነበር አሸናፊው? እስቲ ከፍ ያለ ሞራል አቁሙ እስከምላችሁ ድረስ ለሙሳብ። እሺ በጣም አድርገን እናመሰግናለን። ሶስቱም ተወዳዳሪ ተማሪዎቻችን በከፍተኛ ትንቅንቅና በከፍተኛ ሞራል ነበር እንግዲህ እንደተመለከታችሁት ሲወዳደሩ የነበረው። ነገ ሀገር ተረካቢ ናቸው። ነገ በሀገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ሀገራችንን የሚያስጠሩ ተማሪዎቻችን ናቸው። ወደ ቦታቸው በከፍተኛ ሞራል ሸኙልኝ። ሞራል ያንሳቸዋል ግን። እሺ በጣም እናመሰግናለን። እንደተመለከታችሁት የስድስተኛው ክፍል የአማርኛ መርሃ ግብር በጣም ባማረ ሁኔታ በዚህ መልኩ ተጠናቋል። ፕሮግራሙን እያጋፈርኩ አብሬያችሁ የነበርኩት እኔ ሃይማኖት ብርሃኑ ነበርኩኝ። በቀጥታ የምናልፈው ደግሞ ወደ ኦሮምኛ ወይም ወደ አፋን ኦሮሞ ፕሮግራማችን ይሆናል። ስለተከታተላችሁን በጣም እናመሰግናለን። በወላጆች ቀን በደማቁ ፕሮግራም የምንገናኝ ነው የሚሆነው። እናንተ የአፋን ኦሮሞ እንደጨረሳችሁ ምሳችሁን ተመግባችሁ ወደ ክፍል ተገቡና የስምንተኛ ክፍሉ ፕሮግራም የሚጀምር ነው የሚሆነው። እንዲሁም ደግሞ ወርክሺቱን በጥንቃቄ መስራታችሁን እንዳትረሱ እያልኩኝ ከወዲሁ እኔ መድረኩን ለአፋን ኦሮሞ ክፍል እለቃለሁ። በጣም አመሰግናለሁ።